ደቡብ ኢትዮጵያ አርባ ምንጮች ብቻ ሳይሆኑ ከኢትዮጵያ ከአንድ ሶስተኛው በላይ ብሔሮች የሚገኝበት ክልል ነው። ከ30 በላይ ብሔሮች የሚገኙበት ክልል ነው። ለተከበረው ለደቡብ ኢትዮጵያ ሕዝብ አደራ እያልኩ ማስተላለፍ የምፈልገው መልእክት ኮንሶ ከጋሞ አያንስም፣ ዳሰነች ከወላይታ አያንስም። ሁሉም ሕዝብ እኩል ነው። እኔ እበልጣለሁ የሚል ስሜት፣ እኔ እሻላለሁ የሚል ስሜት፣ ካለኔ አንደኛ የለም የሚል ስሜት ለዘመናት ደሃ አድርጎ አቆይቶናል። መሻል በተግባር ነው። ጋሞ ሆኖ ጋሞን ከሚሰርቅ ዳሰነች ሆኖ ለጋሞ የሚሰራ ዜጋ ይሻለናል። በስም ብቻ የሰፈር ተወካይ ለመሆን የሚሞከረው ሙከራ አይጠቅመንም። እኔ የአርባ ምንጭ ከተማ ተወላጅ አይደለሁም። ሀብታሙ ተገኝ የአርባ ምንጭ ከተማ ተወላጅ አይደለም። መስፍን ጣሰው የአርባ ምንጭ ተወላጅ አይደለም። ለማ የአርባ ምንጭ ተወላጅ አይደለም። ፎርሲ ቻይናዎች የአርባ ምንጭ ተወላጅ አይደሉም። ወደን ፈቅደን ተባብረን እንዲህ ያለውን ስራ መስራት ከፈለግን እኛ እንደ አንዱ መልካም ጋሞ ልንወሰድ ይገባል። እዚህ ተቀምጦ ደግሞ የአርባ ምንጭ ስብራት፣ የአርባ ምንጭ ድካም፣ የአርባ ምንጭ መጎዳት የማያመውና የማይተጋ ደግሞ ሰው ከሆነ ስሙ ብቻ የኛ አያደርገውም። አደራ ልላችሁ የምፈልገው ነገር ኢትዮጵያ ውስጥ ካሉ እጅግ ሀብታም ክልሎች አንዱ የደቡብ ኢትዮጵያ ክልል ነው። ብዙ ቋንቋ፣ ብዙ ባህል፣ ብዙ አስደናቂ ተፈጥሮ ያለው ክልል ነው። አላስፈላጊ ሽኩቻ ከልማት እንዳያስቀረን የሀገር ሽማግሌዎች፣ ወጣቶች አስመሳይና አንደኛ ብሔሮችን አትፈልጉ። የሚሰሩ ሰዎችን ብቻ ኢንክሬጅ አድርጉ። አስመሳዮች አሉ። የብሔር አንደኛ፣ የኦሮሞ አንደኛ፣ የአማራ አንደኛ፣ የትግራይ አንደኛ፣ የጋሞ አንደኛ፣ በተግባር ግን ሌቦች የማይሰሩ እንደዚህ ያለውን ክፉ ባህል ማስፋት ለልጆቻችን ደህንነት ማኖር ስለሆነ ወላይታና ጋሞና ጎፋ መተባበር ካልቻለ አብሮ መቆም ካልቻለ ኢትዮጵያ እንዴት አብራ መቆም ትችላለች? ከማንም በላይ በችግር በመከራ አብሮ የኖረ ህዝብ መተባበርና በአርባ ምንጩ ለውጥ ሶዶ መሳቅ ካልቻለ፣ በሶዶ ለውጥ ጂንካው መሳቅ ካልቻለ ሌላው ሰውማ እንዴት ደስ ይለው ይችላል? እናንተ ላይ መታየት አለበት ህብረቱ፣ አንድነቱ፣ መከባበሩ፣ መዋደዱ፣ አብሮ መቆም፣ መስራት፣ መልፋት፣ መሞከሩ። ይሄንን ነገር በልባችሁ ማኖር አለባችሁ። 30ውን ብሔር የተከበረ የተወደደ የሚችል ነው። አንዱ ካንዱ በልጦ አንዱ ካንዱ ልቆ እኔ አንደኛ ካልሆንኩ ብሎ የሚያስብ ከሆነ ማደግ አይቻልም። ትብብር ካለስ ልቀን ፈጥነን ማደግ እንችላለን። የስዊድን ዜጎች አንድ ትምህርት ልጆቻቸውን ያስተምራሉ። ሲሰሙት ቀላል ግን ሲኖሩት በጣም አስፈላጊ የሆነ ትምህርት ነው። ልጆቻቸውን አንተ ከማንም አትበልጥም ይሉታል። በትምህርት ስርዓታቸው ውስጥም እኔ ከማንም አልበልጥም እያለ ነው የሚያደርገው። ያየውን ሰው ሁሉ በራሱ ልክ እያከበረ፣ ያየውን ሰው ሁሉ ከሱ የተስተካከለ ሰው እንደሆነ እያመነ ነው የሚያድገው። በዚህ ምክንያት ማንንም ሰው ቢያዩ ሰላማውያን ናቸው። ራሳቸውን አንደኛ አድርገው ስለማያስቡ የመጣውን ሰው ሁሉ እኩል አስተካክለው የማየት ባህላዊ ልምምድ አላቸው። እዚህ ቦታ ይህንን ስናገር የአርባ ምንጭ ከተማ ነዋሪዎች፣ የጋሞ ነዋሪዎች ሰው ለመቀበል ስቆ ለመቀበል ያላቸውን ቀቅሎ ለማብላት ችግር አለባቸው ማለት አይደለም። ዘሞስት ፍቅር የተሞላ ህዝብ ብለን ከጠቀስን አንዱ የዚህ አካባቢ ህዝብ ነው።